አንድ ደሃ ሰውዬ እድሜ ልኩን ለፍቶ ያጠራቀመውን ሁሉ አፍስሶ ለብዙ ዓመታት ቤት ሲሰራ ይቆይና ያጠናቅቀዋል። ሆኖም ግን በቀጣዩ ቀን ቤተሰቦቹን ይዞ ሊገባ ሲዘጋጅ ቤቱ ተደርምሶ ወድሞ ያድራል። በማግስቱ ጧት የአካባቢ ሰዎች በቦታው ተሰባስበው የሰውየውን የብዙ ዓመት ልፋትና በቤቱ ውስጥ ለመኖር የነበረውን ጉጉት ስለሚያውቁ እጅግ በጣም እያዘኑ፣ አንዳንዶቹ ሲያዩ እጅግ በጣም ያዝናል ይላሉ፣ ሌሎቹ ደግሞ ራሱን ያጠፋ ሲባባሉ ይህ ደሃ ሰውዬ ደረሰ። ሰውየውም ከፍርስራሹ ፊት ለፊት በርከካለና ድምጹን ከፍ አድርጎ ኢላሂ ዛሬ እንዲወድም ስላደረከው አመሰግናለሁ፣ እጅግ እንደምትወደኝ አረጋግጫለሁ እያለ በደስታ ማመስገን ጀመረ። ያዝናን ወይም ራሱን ያጠፋል ብለው ሲጨነቁ በደስታ ተሞልቶ ሲያመሰግን ያዩት የአካባቢ ሰዎች ለምንድነው በደስታ ተሞልተህ የምታመሰግነው ብለው ጥያቄ ያቀረቡለት። እንዴ የወደመው እኮ ከልጅነት እስከ ሽምግልና ያጠራቀምከውን ገንዘብ ብዙ ጉልበትና ጊዜ አፍስሰህ የሰራው ቤትህ ነው ለምንድነው ብለው ጠየቁት። አመስጋኙ ደሃው ሰውዬም በደስታ እንደተሞላ እንዲህ አላቸው፣ አያችሁ ወገኖች ያስባችሁታል? ይህ ውድመት ነገ ማታ ከገባንበት በኋላ ቢከሰት ኑሮ ምን እንደሚፈጠር አስባችሁታል? እናም አላህ እኔና ቤተሰቦችን ስላተረፈን በእኛ የመጣን በገንዘብ ስላሳለፈ ለዛ ነው ያመሰገንኩትኝ። አልሐምዱሊላህ ረቢል ዓለሚን አለ ሰውየው። ስንቶቻችንን በጠፋው ነገር ጌታችንን የምናመሰግነው? አላህ አንድን ነገር ከኛ የሚያርቀው ስለማይጠቅመን እንጂ ቢጠቅመን ኑሮማ ባላረቀው ነበር።